በጥንታዊቷ ባቢሎን ምድር የንጉሡ የናቡከደነጾር ትእዛዝ አስፈሪ ነበር። ለቆመው የወርቅ ምስል ያልሰገደ ሁሉ በሚነድ እሳት ውስጥ ይጣላል የሚል አዋጅ በአገሪቱ ተነገረ። ነገር ግን ሦስቱ ወጣቶች አናንያ፣ አዛርያና ሚሳኤል በአምላካቸው ፍቅር ጸንተው ለሰው ሠራሽ ምስል አንሰግድም አሉ። ንጉሡም እጅግ ተቆጥቶ እሳቱ ከወትሮ 7 እጥፍ እንዲነድ አዘዘ። ወጣቶቹም ታስረው ወደ እሳቱ ነበልባል ተጣሉ። በዚያች አስፈሪ ሰዓት ከሰማያት ድንቅ ታምር ተገለጠ። የምሥራች አብሳሪው ቅዱስ ገብርኤል በታላቅ ግርማ ወረደ። የሚፋጀውን እሳት እንደ ሰኔ ጠል አቀዘቀዘው። ሰንሰለታቸው ተፈታ፣ የልብሳቸውም ዘርፍ ሳይቃጠል በእሳቱ መካከል አምላካቸውን እያመሰገኑ ተመላለሱ። ንጉሡም ተደንቆ አራተኛው ሰው መልኩ የአማልክትን ልጅ ይመስላል በማለት መሰከረ። ይህ በየዓመቱ ታኅሳስ 19 ቀን የሚታሰበው የቅዱስ ገብርኤል ተራዳኢነት ዛሬም ለእኛ የጽናትና የድል ተስፋችን ነው።